ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ሕይወት ስትለው እባክህ አልፈልግም ተይዞ ነው ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ ሰብረህለት እስቲ አሜን በሏ። አልፈልግም ካለ ጮክ ብለ ኢየሱስ ያድናል ካልከው ይሄዳል። እንትኑ ይሄ ከኋላ የያዘው ኢየሱስ የሚለውን ስም ነው የማይችለው። በጣም ፊሎሶፊካሊ ቻሌንጅ ለማድረግ ብትሞክር ሰውየው ኒውክሌር ሳይንስ ሊያረገብህ ይችላል። ኢየሱስ ጌታ ነው ስትል መንፈስ ስለሆነ፣ ምክንያቱም አሁን ሰውየው አይምሮ ታወር አይደለም የሚለው የዚያ ለማምላክ የሚባል አለ ከጀርባው። አሁን እኛ ያበራልን ጌታችን ኢየሱስ ነው። እነሱን የያዛቸው ሌላ አለ። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አልፈልግም በቂ እኮ ነው። ከተሳደበ ሰው እንዴት ኢየሱስን ይራገማል? ሌላ አካል አለ ከጀርባ። አሁን አንተ ኦፌንድድ መበሳጨት የለብህም፣ መገሰጽ ነው ያለብህ። ሰውየው የሆነ ቀን ቸርች መጥቶ እንኳን ነገርከኝ ሰድቦሃል እኮ ሞልጭ አርጎ አንተን ሰድቦ ጌታን ሰድቦ ስንት ነገር አድርጎ አልፈልግም ያለ ሰውዬ ቸርች መጥቶ ዋና ከኋላ መጥቶ ከፊትህ ቆም አምሮብናል በቤት እያለ እየዘለለ ሲዘምር ስማ ቆመ ነው የምትይው። የተሳደበ አይመስልም። ባይዘው ወንጌል ደግሞ እንትኑ ምን መሰለ ስትመጣ የድሮን ካድ ነው የምታረገው። መርሳትን መካድ አትረሳውም እኮ ተከዳለ። እኔ አልነበርኩም እንደዚህ ረስተው እኮ አይደለም ትዝ ይልሃል እኮ ግን ውስጥ ክዳ አንተ እንደዛ ጌታን ስትሰ ጳውሎስን በደብዳቤዎች ውስጥ አንድ ቦታ ነው የጻፋት ገላትያ ላይ። እሱ ማናደውት ዋነኛ ነበር እኮ አላሳዳጅ ከዛ ውጪ አይልም። ራሱ ነው የጻፈው። ባይዘው እንድንክድ የሚለው ቲቶ ላይ ጻፈው ራሱ ክዶ ነው። ባይዘው ክዶ ድሮ እኮ አሳዳጅ እስጢፋኖስን እኮ ያስገደለ ሰው ነው። እስጢፋኖስ አስገድሎ ያስገደለበት ቸርች ኢየሩሳሌም ሄዶ ከነ ጴጥሮስ ጋር አብሮ ተሰብስቦ ስብሰባ ቁጭ እስጢፋኖስን እኮ አስገድሎ ምዕራፍ 7 ምዕራፍ 15 ስብሰባ ቁጭ ብሎ አብሯቸው የወንጌሉነት ይላል። ትላንትና አሳዳጅ የነበረ ሰውዬ ለወንጌል ጠበቃ ሆኖ ከጴጥሮስ ኋላ መጥቶ ጴጥሮስን ይሟገቷል። ታውቃል አንተ ይለዋል። አንተ ራስህ እዛ ግብዝ ሆነ ምን አይላል ታውቃል። እሱ እኮ አሳዳጅ ወንጌል ባይዘው ሰው ሊቀይር ሲልባችሁ አትደንግጥ። ባህሪው ነው። ወንጌላው ያስክዳል። የሆነ ሰውዬ ሄዶ ተላይ ላይ ሌላ አሁን ድሮ በዓለም እያለው ምናምን የሚል ሰው ከዛ የሆነ ቀን ቀይር ሲል አትደንግጥ። ተመክሮ ተዘክሮ ወላጆች ተሰብስበው ቀብሬ ላይ አትቆምም ይሄን ነገር ካልተው ተብሎ አልተው ያለ ሰውዬ ቸርች ሲመጣ በማግስቱ ረገፈ ተላይ ላይ ብሎ ቀይር። ሰፊሸንሲ ኦፍ ክራይስት የዚህ መልእክት ጸሐፊ የሚያቀርበው እሱን ነው። በአካል ተገልጧል። ህጉ አልቻለም፣ ኢንሰፊሽንት። ይሄኛው ሰፊሽንት ነው፣ ችሏል። ያኛው በተደጋጋሚ በሚፈጸም መስዋዕት እንኳን ሊቀድሳቸው አለ እኮ አይደል፣ በየዓመቱ ኃጢአታቸውን ያስታውሳቸዋል ይላል። ሪማይንደር ነው እንደውም እንኳን ሊቀድስ። ይሄኛውስ ለአንዴና ለዘላለም ቀይሯቸዋል ይላል። እስቲ አሜን በሏ። ኢየሱስ ብቁ ነው። ኢየሱስ ብቻ ነፃ አውጪ ነው። ከኢየሱስ ውጪ እግዚአብሔር ያቀረበው ነፃ አውጪ የለም። ነፃ አውጪ ኢየሱስ ብቻ ነው። በሙሉ በምንም አይነት ባርነት ውስጥ ያላችሁ ሰዎች ብትኖሩ የምስራች ለእናንተ ነፃ የሚያወጣችሁ ክርስቶስ ኢየሱስ አለ። እስቲ ጉባኤ ጮክ ይበልና ኢየሱስ አለ በሉ። እስቲ ድገሙና እስቲ ኢየሱስ አለ በሉ።